ስንፍና የተሰማችሁ ነው፣ ግን አሁንም ስራዎቻችሁን መስራት ትፈልጋላችሁ። ስንፍና ሲሰማችሁ እንዴት ፕሮዳክቲቭ መሆን እንደምትችሉ እናያለን። ሞቲቬሽናችሁ ዝቅተኛ ቢሆንም እንኳን እንዴት ፕሮዳክቲቭ መሆን እንደሚቻል እነሆ። በመጀመሪያ ስራዎቻችሁን ቀንሱ። ስራ ሲንዛዛ አእምሯችን ቀድሞ ሊሰለቸው ይችላል። ለ2 ደቂቃዎች ብቻ እንደምትሰሩ ለራሳችሁ ነግራችሁ ጀምሩት። ላፕቶፓችሁን ክፈቱ። የክፍሉን አንድ ጥግ ወይም ደግሞ ጠረጴዛችሁን አጽዱ። ከትንሽ መጀመር breaks the mental wall። በመቀጠል ታይመር አዘጋጁ። ፓሞዶሮ ሲስተም መጠቀም ማለት ነው። ለ25 20 ወይም 10 ደቂቃዎች በደንብ ፎከስ አድርጋችሁ ስሩ። ከዚያ የ5 ደቂቃ እረፍት ይውሰዱ። እረፍት እየመጣ መሆኑን ማወቅ ለመጀመር ቀላል ያደርገዋል። ሰውነታችሁን አንቀሳቅሱ። ፈጣን ስትሬች ማድረግ ወይም አጭር የእግር ጉዞ ኢነርጂያችሁን እንዲመጣ ያደርገዋል። ስለዚህ ስንፍና ብዙ አቅም አይኖረውም ማለት ነው። እና አስታውሱ፣ ፕሮዳክቲቪቲ ስለ ፐርፌክሽን አይደለም፣ ስለ ሞመንተም ነው። አንድ ትንሽ አክሽን የነበረን ስንፍና ወደ ፕሮዳክቲቭ ዴይ ሊለውጠው ይችላል። ለተጨማሪ ቪዲዮዎች ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር አድርጉ።